እና አሁን ፖሊስ ጣቢያ ሊሄዳ ነው ልጅቷ ማሬ። አዎ ሁለት ቀኗ እኮ ነው። ማክሰኞ ዕለት ነው እንደዚህ ሆነችው አሉ። ከዛ ፎዚ ያገኘቻት። ፎዚ ታዲያ እኮ የመደፈር እኮ ታዲያ 24 ሰዓት እኮ ነው ይጠፋል እኮ ውዴ። ደም ልጅቷ ደግሞ ልጃገረድ ናት። ድንግል ከሆነች እንደዛኛው ጥፍራም ተይዞ ይቀፈደዳል። ያንን ጥፍራም ያስቀፈደድ ነው እኮ እንደዚህ እኮ ነው ደፍሮ። ከዛ እኛ እዛ ቁጥር ባይሆንስ መሲ ድንግል ባይሆን አሁንስ ድንግል ባይሆንስ አይታወቅም። ሳሪ እንደው መሲ እንደወረ ለምን መሰለሽ ሰዓት አለው። እኛ ይዛን ያቺ የተደፈረችው ልጅ ቲክቶክ ላይ ያመጣት ስንሄድ ማለት ነው። ሄድን ፖሊስ ጣቢያ እየሄድን እያመለከትን እያለ ልጅቷን እናቴ ትሙት ወይ እንደው ሰው ሀገር እኮ እንዴት እንደተከበበ ፖሊሱ መጣ። መኪናውን ከፈት አድርጎ ከፈተላት። ራሱ ገቢና አስገባት። ይዟት ሄደ። አስመረመራት። ወዲያውኑ ውጤት መጣ። ልጁ ስልኩን ገና ጠቅ ሲያደርጉት ልጁ አጠገባችን ካቴና ገብቶበት ነው ያገኘነው። ወዲያውኑ ነው የሚያመጡት። ገባሽ? ግን እኔ አሁን እያልኩሽ ያለሁትኝ ያቻውን አሁን ከዚች ልጅ ጋር 4 የተደፈሩ ደረሱ ማለት ነው። አዎ ሲኤልሽ መሲ ደግሞ ልንገርሽ ይቺ እዚህ አሁን እዚህ ሀገር ቅድም እንዳይወጣ ከሀገር ምናምን ይላሉ። በመጀመሪያ ደረጃ ወዲያውኑ መረጃ የሰጣችሁ ከሆነ በቃ አይወጡም። ይኸው ታሜ መጣ። አዎ ቃልዬም ነበረች። ቃልዬ አንደኛዋ ጊዜ እንደውም ቃልዬ ማብራን ነበረች እኮ የዛሬ ትንሿ ልጅ። ያኛውን ስልክ ስጭኝ መክሊት። ሂጂበት አትበሉ ጋይስ፣ ቆዩ እስቲ ተረጋጉ። ታሜ ምን አዲስ አለ? والله ان شاء الله اعرف اخبارنا حبيبتي. ايش عندي ايرفون لارج. እሺ ኦልሬዲ ልጁ እውነት ትኬት ገዝቶ ነበረ። ትኬት ደግሞ ከየት እንደገዛው ከየት እንደሚሳፈር ሁሉንም ነገር ወጥቷል። እሺ المهم ገና ኢንሳይድ ካንትሪ ነው አልወጣም። እሺ እና ሙሉ ኢንፎርሜሽን አወጣ ነው ከሲስተም ተገኝቷል ማንነቱ። አሁን ደግሞ ልጅቷ አምቡላንስ ነገርኳቸው፣ አምቡላንስ እንዲጠሩላት። በጣም ብዙ ጉዳት ነው የደረሰባት። አንገቷ ራሷ ማለት እንዲህ በጣም ያመማት። እሺ አሁን ፖሊሶች ችግር የለም አምቡላንስ እየጠሩ ነው። ከዛ ደግሞ ወደ ሐኪም ቤት ሙሉ ትሪትመንት ትደረግና ያው ፉል ቼክአፕ ደግሞ ትደረጋለች። ልጁ እስኪያዝ ወይም እስኪያመጡት ማለት ነው። ዋናው አሁን ታሚም ብሎክ ተደርጓል ከዚህ ሀገር። ከሰማኸኝ ኦፍ ኮርስ እየሰማህ ማለት በመሆኑ ስላወቁኝ ማለት ነው። እዚህ ቁጭ ብለህ ወይም ሌላ ቤት ሊሆን ይችላል። ፖሊሱ ቅድም ደውሎልህ ነበረ ታሚም ተደረክ ብሎሃል። ስለዚህ ቶሎ ብትመጣ ይሻላል ማለት ነው። ደውሉለት አላፋን ስልኩን ታሚም ኖ ተገኝቷል። ስልኩም አንስቷል። ና ሲባል ለምንድን ነው የምመጣው ምናምን ሐቢቢ ባትመጣ ኦልሬዲ ብሎክ ተደርገሃል፣ ታሚም ተደርገሃል። ስለዚህ የት ነው የምታመልጠው? ኦኬ አሁን ይሄንን ነገር መጥቼ የምነግርህ ብሎክ ስለተደረግ የትም አታመልጥም፣ የትም አትሄድም። ስለዚህ መጣህ ማለት እዚህ ጋር አንተ ምንም ነገር አላደረክም እያልክ ናና ተጋፈጣቸው እዚህ ጋር። መቼስ እየሰማህን ነው። እዚህ ትኖራለህ። ባለፈውም እዛኛው የዛችኛው ኬዝ ላይም ቲክቶክ ላይ ቁጭ ብለህ ስትከታተለን ነበረ። ታሜ ጋር ነው ድምፁ እየተከታተልከን ነበር። ስለዚህ የታክሲ ወጪ ሳታስወጣ ፖሊሶቹም ሳይደክሙ ዝም ብለህ 15 ብር ታክሲ ይዘህ ሄደህ እጅህን ስጥ። በዘራችሁ አይድረስ እንደዛ አይነት ውርደት። ስለዚህ ሄደህ እጅህን ስጥ። ቆሻሻ እንዳንተ አይነት ወራዳ ደግሞ የለም። ጭራሽ ስልክ አንስተህ አልመጣም ትላለህ። እንዴ በቃ ኦልሬዲ ሞተሃል አንተ። በቁሙት የሞት ሰው ሄደህ እጅህን ስጥ። እጅህንም እግርህንም ስጥ። አንተ ምንም አትጠቅምም ማለት በዚህ ሴት ልጅ በዚህ ደረጃ ሳሪ ታሜን የሚታገል ሴት ልጅ በዚህ ደረጃ አልጋይ ላይ ተቀመጠች ብለህ እንደዚህ የኡጋንዳ የናይጄሪያዊ ፕሬዝዳንት አሳክሏት ፊቷን እናቴ ትሙት። ምን አይነት ባለጌ ነው በዚህ ደረጃ ደብድቧት። እሷስ እንደው አጠገቧ የሆነ ነገር የለም እንዴ? አፍንጫውን ማትለው እግዚአብሔርን ራሳችሁን ተከላከሉ። ቆማችሁ አትመቱ። አፍንጫውን በሉት አጠገባችሁ ባለው ዕቃ። ኢትዮጵያ እኮ አትመስልም ልጅቷ። መድኃኒዓለምን ሳሪ መሲ አመንሽ አሁን አልጋው ላይ ስለተቀመጠች ነው እንደዚህ እንትን ያለው። እምቢ ስላለችው ነው። ይቅርታ አድርጊ። የኢማራት ወንዶችን ይቅርታ፣ ንጹዎቹን እያልኩኝ አይደለም። የዱባይ ደላላ እና የዱባይ ኢጃዛ ቤት ያላችሁ ወንዶች
ነፍሳችሁም እግራችሁም ገሃነም ነው የሚገባው። እኔ አላምናችሁም እናንተን። እንዲሁ ልጅቷ እንኳን ጥፋት ቢኖርበት በዚህ ደረጃ ማን አባቱ ስለሆነ ይመታታል? ደግሞ ልጁ ደግሞ ሌባ ነው የሚመስለው። አኪድ ደላላ ነው። አኪድ ሳሪ የመኝ ደላላ ነው። ይልሻለሁ ዋትስአፕሽ ለ52 በ52 እናቴ ትሙት ደላላ ነው። ሳሪ ደላላ ሻሽ አሰረችው፣ ቪዲዮ ሰራች። ከዛ ልጁ የእኛው ነው፣ እቺ ደግሞ የተደበደበችው ናት። አሜ በቃ ተመለሽ ይገባሉ። ሀቢቲ ምን ነው ጥያቄ አለሽ? እሺ አሜ አሁን ልጅቷ ወደ ሕክምና ትሄዳለች። ለመደፈሯ ማረጋገጥ ምናምን ይፈልጋል። ግዴታ ነው ሀቢቲ፣ ግዴታ ነው። ይሄ ማለት የፖሊስ አሰራር ማለት ግዴታ ነው። ኦኬ እሺ። ደግሞ ልጅቷ ማለት በመድፈሯ ብቻ ሳይሆን በጣም ጉዳት ደርሶባታል። ያኔ አሁን ፎቶ ላይ ስታያት ደግሞ ትንሽ ነው። እዚህ በአካል ብታያት በጣም ሞር እንትን ያኔ ከወንድ ጋር እንኳን ቢደባደብ እንኳን እንደዚህ አይመጣትም ነበር። እኔ የምለው ያኔ እንኳን ነፍሷን ተረፈ። በጣም አንቋት ነበረ። አንገቷ ያስታውቃል። ያኔ ህይወቷን ሊጨርስባት ነበር። ገባሽ? ለማንኛውም አዲስ ዜና ካለ መጥቼ ያሳውቃችኋለሽ። አሁን ፖሊሶቹ ጋር ናችሁ? አዎ ውስጥ ነው። እሺ ያለውን ነገር እንትን እሺ ቤት አትቀመጡ። እኔ ሌላ ልትቀየሙን ትችላላችሁ። ለምን ይቀየማሉ? አስረግጣችሁ እንደሚያናግራችሁ ባናታችሁ የመረረክ በቃ ምርር እያልክ ትውጧለክ። እችን አነጋገሬ ነው አይደል? ሁላችሁ የምትይዟት እየመረራችሁ ዋጡት። ወንድ ኢጃዛ አከራይ ቤት ሴቶች አትቀመጡ። የቀን ጉዳይ ነው እንጂ የሆነ ቀን ያጠቋችኋል። አትቀመጡ። በነገራችን ላይ ሳሪ አሁን ታብታብ እያረጉ ሰምተው ነገ ወንድ አከራይ ኢጃዛ ቤት ይገባሉ። የኛ ልጆች እኮ አትግቡ ነው የምንላቸው። ገልብጦ ስለሚሰሙት ግቡ። በቃ የወንድ አከራይ ኢጃዛ ቤት በጣም ጥሩ ስለሆነ ግቡ። አትግቡ ስትያቸው ስለማይሰሙ ግቡ። በጣም ጥሩ ነው። ከኢትዮጵያን በህገ ወጥ ደላላ ኑ ስራ ታገኛላችሁ። እንደዚህ ስንነግራቸው ገልብጠን ነው የሚሰሙት። ሳሬ አትሂዱማ ስንላቸው እየሄዱ አስቸገሩን። ስለዚህ ወንድ ኢጃዛ አከራይ በጣም ጥሩ ስለሆኑ ተከራዩ። እሺ ትለኛለች ከታች። እንዴ አትሰሙም? እዚህ ሀገር መብት አንዳንድ ልጆች ሳሪ ምን ይላሉ መሰለሽ? ወረቀት ስለሌለን ክስ አንከስም ነው። እኔ ከበደልኩሽ ማንቆርቴን አንቀሽ አንቺን አያስርሽም። ኬዝሽን የህግ ሂደቱን እስክትጨርሺ ድረስ አትታሰሩ። እስከ መጨረሻው ድረስ ሰው መክሰስ ትችላላችሁ። እኔ ከበደልኳችሁ፣ ሳሪ ከበደለቻችሁ፣ ተስፋዬ ከበደላችሁ ዱባይ ውስጥ ሆኖ መክሰስ ትችላላችሁ። ህጉን ወቁት። በነገራችን ላይ ሴቶች ጎንበስ እንዳትሉ ለኢማራት ወንዶች፣ በተለይ ለኛ ሀገር ላበሻ አንገታችሁን እንዳደፉ። መድፋት ካለባቸው እነሱ ናቸው የሚደፉት። ማን ስለሆኑ ኮራ ቀብረር በሉ። አትሰሙም ግን ችግሩ እናንተ ትህት ሙካየፍ ላይ ተኝቶ ሄሎ ማሬ እጃዛ መጭም እንዴ ሲልሽ አትምጪ፣ ገንዘባችሁን አትስጡ እንዴ። እሱ ሙካየፍ ስር ተኝቶ አንቺ ና መዳም እያልሽውለሽ ሄሎ ማሬ አይመጭም እንዴ ሴትዮ አፈቅድልሽም እንዴ ሲልሽ ማሬ እመጣለሁ